ፈልጋቸው ካንተ ቆይ ሙባረክ አሁን ይሄ ሰውየው ማለት ስንት ልጆች አመጣ? እዚህ ጋር 10 ናችሁ ልጆቹ ማለት አሁን የታወቀው የወጡት ማለት ነው። አንድ ያሰጋጁ ብቻ 6 ሰው ለብቻ 10 ሰው ለብቻ። እሺ በአጠቃላይ እስከ ዛሬ ማለት ስንት አመጣ? ስንት ጉድ አደረገ ማለት ነው? የወጡት ናቸው። ሌላም አሉ። 16 እጃችን ላይ ያሉ ናቸው። ሊወጡ ይችላል። ስለዚህ እነዚህ ልጆች ምንድነው ልታረግላቸው ያሰብከው የነበረው? እነዚህ ልጆች የሚገባቸው ስራ ቃል በተገባላቸው መሰረት ከሀገራቸው ሲመጡ ስራ ሊኖራቸው ነው አይደል? ስለዚህ ስራውን ማቅረብ ካልቻልክ ካንስሌሽናቸውን ሰጣቸዋለን። ኦኬ ነመራ ስልኬ ዲሲ ዴቢ ያሰይ ነመራ ኦል ዴቢ ያሰይ ነመራ ስልኬ ዲሲ ኦል ዴቢ ያሰይ ነማው ጅንቴ ሲያሳብ ነመራ ቆይ እየተመካከረ ነው ከእናቱ ጋር። ኦኬ እጆሌ ከናፍ ዋን በርባችሁ ህንጎቶ መት ለማት ተቆ እጆሌ አትፊደ ኩዳጃ ቆፋ ነመራ አከጎ ዲምባኔ ቦር ኩዳጃ ቆፋ ቆጃ ኦኬ እጆሌ ከናፍ ካንሰሌሽን ይገን ሲስቴ ዋን ጎዶ ሙቪ ካቦንጎ ቺፍታፊ ሙባረክ ከተማዬን ገደ ካለ ሰሙጫፋና ሶፍቲም ቴም ሁምና ኮ ነሞ ሬቤ ዋንተን ቢየካት ኩቴው ካን ማንጎቱን ቆም ዋከለ ሳሊሲ አማ አቢባን ከነ ሲንጀቴ ካንሰሌሽን ይገን ሲስቴ ዋን ጎዶ ሙቪ ካቡ ኤን ፉዳታ ዋናራ የገሙናን ጎዳ ናንጋፈጣ ዋን ዴቢ ሳናላተን ሞ ባንካ በእኛስኑ ካምፓኒሱን ዴቢ ናላት ኦኬ እንደዚህ ያለ አልኮታ ቢባ አሁን አባያስ ያለችው ካንሰሌሽን ያሰጥተ እርሱን የሚያስፈልጋቸውን ነገር ታስደርጋለህ ስለው የምችለውን አደርጋለሁ። እስኪ ጠይቁኝ ምንድነው የሚፈልገው ከኔ? ካንሰሌሽናቸውን ነው የምፈልገው። ካንሰሌሽን ይጀራ ካምፓኒሱን ከን ኮሚቲ አርካ ኮረ ጅራቲን ካንሰል ጎት ከነመጂ ሙባረክ ይሄ ካምፓኒ አይደለም እጄ ላይ ያለ ነገር ነው ካንሰል አድርጌ የምሰጠው እያለ ነው። እንደዛ ከሆነ ብራቸውን መልሳ የመጡበትን ብር ባለቀ ጀራ ዴቢ ሲቪጋ ኤሳ ዴቢያ ይሄን ነው የሚመለሰው። እና ስለዚህ እነዚህ ልጆች ምን ይሆኑ ነው እያልክ ያለከው? ልጆሌንኩም ማለት አኑ ጀላር ተሬ ነመራ በጣም የሚያሳዝነው የሰፈር ልጆች ናቸው ደግሞ እንዳሉ ነመራ ሚውቲ ደርታ ካሲ ድበዱካ ሀሳን ጅራ ሙባረክ ልጆሌንኩም ማለት አኑ ጀተሬ ካምፓኒ ፋን ዮካን ካምፓኒ ፋን ወሊ የሆነ ሰው ነው የሚነግረው። ቪዲዮ ይውጣልን ይሄ ሰውዬ ወይ ደግሞ አቢባ ይሂድ በቃ በህግ ለምን የሆነ ሰው እየነገረው እየሰማን በኦሮምኛ እየነገረው ቪዲዮ ከናብራ ራሱ ነው። እኔ ፎቶ ልካውልኛል እነሱ በዋትስአፕ ፋለኝ ፎቶ አይደለም የሆነ ሰው እሱ ጋር ቆሞ ነገር ወላሂ በሰው አሁን ካንስሌሽናቸው ነው የምንፈልገው። ሙባረክ ኩን ኮረኮን ከኡበር ሙባረክ ሰነስቴ ከነ ላሜ ijoollee ati maaliif namni sitti mama ijoolleen kun maala taanu siin jedhe mubarak sitti maan jedheni ijoolleen kun maal haa ta'anu amma kaampaanii sana faana walii galanii dirqama ta'an yoo ta'u baate Ayya shimiti ka mubarak dubbattee kaatee waan xela dubbiin atti naannessu barbaadu ምናምን አብሮ የበላ ሰው እሱ ጋር ሙባረክ waa tokko siyaameen bu'a bakka angadabu bakka ilaame waa tokko siyaameen bu'a በጣም ችግር ነው ageese na ageefo mubarak ani sittima afaan mi'aa dubbachuun beeku ifaa waan sittimu sittanima jara rabbaa kaampaanii faanasi sababa ijoollee kanatti jechuu akka namaatti ka'ee sossobee somaa uumas jedhe abeera yoo dandeessan erga seera beeknaa itti darbitanii waan gootan go'a kaansilee ijoollee kana fu'a hakana alammoosa akka ijoolleen hojjenneef kaansiliin haa fu'amuu jettani ijoolleen isa duraarayyuu gadi bu'anii hojii isanii jiru sii galee yookaan akka ijoolleen hojii itti deebi'anii hojii sana hojjetan yookaan immoo isaa akkuma amma jalqabdanitti kaansilee ijoollee kana fu'amuu ነመራ ጋፊ ሙባረክ ነደገፈት ሆነ በፈለጋችሁ መንገድ ካንስሌሽኑን ከካምፓኒው መቀበል ወይ ደግሞ ልጆች
እንዳይሰሩ እያደረጋችሁ ነው። ልጆች ስራ እንዲገቡ መክናችሁ ወደ ስራ ማስቀብሩ እያለ ሙባረክ እነዚህ ልጆች ያለ ደሞዝ ለምን ይሰራሉ? ደሞዝ እየተሰጣቸው አይደለማ። አይደላቸው እየተራቡ እኮ ኢመተነሞ ሴረጡ ሙራጀት ልታቴራ አርካ ቆንጆ አድገና ጅረት ሚንዳ ህግ ነው በህግ ነው እኮ ነገ እኮ ሊከስመታ ሲሄዱ ነው እኮ ቦርኪሲ ደማጅሩ አየሽ ሲለው ሚውታ ሙባረክ ነደገፈቻ ጅርታ ሙባረክ ማለት ከፈታሳ ሙባረክ የራሱ የሚሰጥ ሜሽን መደረግ ያለበት ነው። ቪዲዮ መውጣት አለበት። ቪዲዮ አብራ ናገፈት ያለው ቪዲዮ ወጥቼለም እንደተረጎመው ዘላብነት አልወጣም አለ በቃ። ስለዚህ ያውልክ አንድ ነገር ልንገርክ፣ እነዚህ ልጆች ኤምባሲ እንዲሄዱ አድርገን ለጠበቃ ውክልና ሰጥተው ኢትዮጵያ በሰራተኛና ክህሎት ሚኒስቴር በህገወጥ የሰዎች ዝውውር በሂውማን ትራፊኪንግ ትከሳለክ። አንተ ብቻ አይደለክም፣ ካንተ ጋር አብሮ ገንዘቡ የገባበት አካውንት በሙሉ እነዚህን ሁሉ ተቀብዬ የሚከፈለውን ሁሉ በሂውማን ትራፊኪንግ ትከሰሳለህ። ገባካ? በሰዎች የህገወጥ ዝውውር ሰዎችን እያመጣክ እዚህ ጋር እየሸጥክ ነው ያለከው። የዛ ዜጎችክን እያመጣክ እዚህ ጋር እየጣልክ ገንዘብ 400 ሺህ እየተቀበልክ ያንን ኪስክ እያስገባክ አንተ ዴሚቲ ካምፓኒ ተነከሰሲ እነዚህ ልጆች ወንፈራዋን ፎቶን ካምፓኒ ሳን ደምተ ከሰስቴ ሴራ ቀበሳን የወጉ ማቀ ጆሌ ከነ በርባዳ yote ዴሚቲ ካምፓኒ ከነ ከሰሲቲ አባ ቃበኛ ሰነፋን ሴራቲ ዴሚቲ ዋን ጋፋቹ ቀቡ ጋፋ መራ ዋና ቶኮ ነገር ካሚና ረጅሩ ፊዴራ ሙባረክ ሙባረክ አንድ ጊዜ እኔ ልጠይቅ። ካምፓኒውን እነሱ ኬት ያውቁታል? ካምፓኒውን ያገናኛቸው አካል ማን ነው? እሱ አይደል? ኮሚሽን እኮ በልቷል። ኢትዮጵያ ያለ ብር የከፈሉት እኮ ለካምፓኒ እነሱ ነው የከፈሉት። ብር ጆሌ ሲትከፈለኒ ካምፓኒቻ ሲቱ ከሰሱ ቀባ ሲቱ ጅምታቸው ማለ ጆሌ ስትቢቀኒ ኢንኩን ሞብነ ኮሊያ ሲቱ ሺ ሙርተ በጣም የሚደብር ነገር ማለት ነው። እንኩን ሁነ ኮሊ በል እያለው የሆነ ልጅ አማካሪው ማለት ነው ይሄ ከአቅሜ በላይ ነው በል አለው። ከአቅሜ በላይ ምኑ ነው? ከአቅሙ በላይ ካምፓኒ መክሰስ፣ ከካምፓኒ ጋር ማነጋገር። ኦኬ ከአቅሙ በላይ ከሆነ አቅም የለውም ማለት ነው። መጀመሪያም አንድ ሰው ሰዎችን እኔ ያለውላችሁ ብሎ ከሀገራቸው አውጥቶ የሰው ሀገር የማምጣት አቅም የለውም። ሂዝ ናት ኢነፍ። ካምፓኒው ደሞዛቸውን ካልከፈለ እንዲከፍሉ ማስገደድ የማይችል ከሆነ እንዲከፍሉ መክሰስ የማይችል ከሆነ ለእነዚህ ልጆች ድምፅ መሆን የማይችል ከሆነ ለማምጣት ብቁ አይደለም ይሄ ሰው። ስለዚህ ለማምጣት ብቁ ያልሆንክበትን ነገር ገንዘብ ተቀብለ የመብላት መብት የለህም። ብቁ ስትሆን ብቻ ነው ገንዘቡን ተቀብለ ክፈሉኝ፣ ስለ ሴፍቲያችሁን ያለውላችሁ ብለህ ልጆቹን ከሀገራቸው አውጥተህ ልታመጣቸው የምችለው። አንተ ብቁ ሳትሆን እነዚህ ልጆች nama of danda'e taatee sigalee nama of danda'e taatee jalqaba sana booda nama of danda'e erga taateen booda itti gaafatamummaa fudhatteeti kan ilmoo namaa biyya lamaatii baasuu dandeessu ture. Sigalee ati immoo amma fiddee ijoollee fiddee intiraatti latteetta. Amma seeraan sitti deemamu immoo waan sirraa barbaadamu gootu short and brief. በህግ እንደዚህ አልኩት አቢባ። አሁን ላስት ኩዌስችን ወይ በህግ እንባለን ወይ ደግሞ ማድረግ አድርግ የተባልከውን ነገር ማድረግ ነው አልኩት። አባ ካምፓኒ ሰና ዮጋ ፈታኝ ሶዳ ቀብዱሱን እናንተ ባለ ካምፓኒውን ብትጠይቁት ትፈራላችሁ እንደ ካምፓኒውን ምን አገባንኛል ማለት ነው። ካምፓኒውን ያገናኛል ማን ነው? ብሩን የበላው አካል ነው እኮ ካምፓኒው መጠየቅ ያለበት። ብሩን አምጣ፣ ብሩን በቃ ካምፓኒ ጆሌን ሱን አመለታናን ካምፓኒ ጀለጅሩ አባ ቀቡ ነመሳ ወገኑ ቀቡ ትጋፈተውማ ነመሳኒ ትጋፈተሙ ቀቡ ዋንተ ፊ ወረቃ ሲረ ቀቤታ ዋን ፈኒራኒ ፊ አባ ቀበኛ ተነጋፈቹ ደንደሱ ኦኬ ተጠያቂነት ስላለበት ተካምፓኒ ያላቸው ተጠያቂ ያላቸው በወረቀት ያላቸው በዛ ያን ካምፓኒ መጠየቅ ትችላላችሁ በህግም ሆነ በምንም። ጥሩ ካምፓኒው ኖ አሁን የካምፓኒ ኬዝ ማለት እሱን እኔ ራሳችን እንደርስበታለን። አሁን ያንተ ጉዳይ ነው ወንድም ደላላ፣ ያንተ ጉዳይ ነው። አንተ አሁን ኦልሬዲ ፋይዳህን ከወሰድክ በኋላ አይመለከተኝም ማለት አትችልም። ገባ? አንተም ተጠያቂ ነህ። ግዴታ ማለት የቃማቸው እስኪጨርሱ አንተም ግዴታ ኃላፊነት መውሰድ አለበት። እነሱን ካምፓኒዎች ማለት እኛ በራሳችን መንገድ እናውቃለን እንዴት መክሰስ ወይም እንዴት ማድረግ እንዳለብን እኛ ራሳችን እናውቃለን። ገና አንተ መጣህ ማለት ልታስተምርን ወይም ልታሳየን አትችልም። ገባህ? አሁን እኛ ጉዳያችን ያንተ ጉዳይ
ልጆችን አምጥተህ ማለት ነው 380 ሺህ ወይም 400 ሺህ ተቀብለህ ለማን ብለህ ነው? ለምንድን ነው የወሰድከው ይሄ ብር ሁላ? ይሄ ማለት ብር ማለት ኦልሞስት ወደ 10 ሺህ ድርሃም ነው አይደል? አዎ ዋይ ካምፓኒ አትዶባል 10 ሺህ ድርሃም የምንድን ነው? የአንድ ሰው ነው 10 ሺህ ድርሃም። አማርኛ ታሜ የተናገረውን ሁሉ ሰምቷል። አውቆ አማርኛ መናገር ስለማይፈልግ ነው እንጂ አማርኛ ጥንቅቅ አድርጎ ይገባዋል። ቅድም አንተ ሳትተረጉምለት እሱ ምላሽ መስጠት ጀምሯል። መናገር ስለማይፈልግ ነው። አማርኛ ሰምቷል። ይመልስ በኦሮምኛ አንተ ተተረጉማለህ። ሰምቷል የታሜን ጥያቄ ጋፊ ታሜ ደገሰት ወንቴፊ ደቢኑ ከኒ ጋፊ ሰገም namarra gaafate jira taameen kasi gaafate waa'ee taameen gaafate waa'ee kaampaaniiti miti dhimma ati maallaqa nama tokkorraa qarshii 300 ta'u 280 ta'u irraa fuutee dhuftee Brother imaarati keessa jiru imaarati ufanii jiru sababan irraa fu'eefi nagaaf na dhageeffadhu maallaqa isa irraa fuutee kana maal eessa goote maalitti buuste baasii maali viizaa fi tikkeetti siigalee viizaa fi tikkeetti irraan kana fe'emoo kisaaraan jira mooyyaalee naannesseen fidee jeessi 99 sinitti taaseen jira hambaa kiisiyaa barbaadi yoo ta'e dumbulloon tokko illee jira waan isinitti moo yoo jiraate yoo propagaandaa kaaniif yoo ta'e mooti siigalee ololata kaaniif yoo ta'e mooti wanta qabatamaa sitti taasaan jira Kisara mataa kootiin naannesseen fide ijoollee kana fide kaampaanii kanatti kenne waan narraa jiru waan barbaachisu hundumaa go'ee fide ijoollee kana abbaa qabeenya kanatti kennee sarakkabeera. Waa'ee viizaa isaanii fi waa'ee miindaa isaanii immoo hanga har'aatti illee callisna si jechaa jira. Sinigalee erga immoo achi kaansileeshinii fudhatanii haa ba'anii erga jettanii erga dubbii kaastanii achi rukuttanii as rukuttanii erga fiddanii ijoollee isa duraarraa ijoolleen akka hojiin hojjenne kan goosise warra miidiyaa kana olii gaddeemee Hinfuune jettani hinfuune hinbaasna malee jettani eengadde nama 2 fi 3 gidduutti jechuudha murtaa'e tokko ufee booresse inni kuni rakkoo nama 2 3 gidduu isaa ta'u gaarummaa isaa ta'u ammeenya isaa ta'u xumura isaanis taa'e man laala. Dhimma ati fakkeenyaaf ijoollee kana fiddee biyya kana galchiteen booda ijoolleen tun rakkoo irra ga'eef ati itti gaafatamummaa ni qabda moo hin qabdu? Kaampaanii sana qaba Biraazil sittaasaan jira impolomentii kontiraat ufan ijoolleen bar kaampaaniin beektu si beekti situ fidee dhimma dhufaniif mallaqa isaanii itti kafalaniif waraqaan isaanii hojjetamuuf mindaan isaanii haala itti waliigalamuuf haa kaffalamuuf itti gaafatamummaa kan qabu si ta'uu hin beektu ijoollee kana biyyarraa naannoo jedha jee waadaa galee jira mucaan naannoo jedha jedhee waadaa galee jira galanii mindaan isaanii maaf hin kaffalamneef mindaan maaliif hin kennamneef nyaanni agama isa kana qaama seeraa fura jee sittaaseen jira isa kana qaama seeraa fura malee fiikoo rukutee raafuu hin danda'u qaama seeraa san situ gaafata ka ijoollee miti kan gaafatu situ gaafata maaliif dhimma ijoollee warri seera beektan warri dubbii beektan gaafadhaa bakkaani dubbiin beeku warri seera beektan warri dubbii hin beekne warri jettanii warri jira jettan na dhaggeeffadhu warri hin beekne hin jira jettan ofii itti deemtanii akka jalqabdaniitti jechuudha itti deemtanii qaama seeraa fi kaampaanii kana walitti fiddanii waan jiru gaafachuu waa'ee kaampaanii si gaafachaa hin jiru waa'ee kaampaanii adeemsa kaampaanii itti deemnanu sii miti kan nutti himusan taammeen sitti himee jira waa'ee kaampaanii haala kamiin gaafachuu akka qabnu haala kamiin deemamuu akka qabu isa waa'ee isaati miti kan si gaafachaa jiru mallaqa irraa fuutee biyyarraa fidde kana nama biyyarraa fiddee badheetti gatuudhaan yookaan immoo dallaalummaadhaan yookaan immootu nama gurguruudhaan akka si gaafachiisu badheetti miti brother bakkeen jiran isaan akka si gaafachiisu kaampaanii jiru akkuma beekni qabda haasawii kee fi ilaalcha kee sirreessi haa tolu saabadus ati gaafa biyyaa fidduu nama yemanii qabda akkasitti fidaa turteeti akkamitti fidaa turteeti maafa fidaan maafa fida maaf hin fidaa fiduu hin danda'u hin fidu maafa fida yoom fide እኔ የምልህ ኦሮምኛ ብቻ ነው የሚችለው አረብኛ ትችላለህ አረብኛ تعرف عربي حبيبي ታሜ ልንገርህ እያለ ያለው እሺ አስተርጉምልኝ በደንብ ልንገርህ እሱ እያለ ያለው አሁን ሀቢባ ሁላችሁንም እዚህ ጋር ማለት ነው እያላገጠ ነው ያለው እኔ ያምጥቼ ለድርጅቱ አስረክቤያለሁ ከፈለጋችሁ ከድርጅቱ ጋር ተካሰሱ እናንተ ናችሁ ስራ እየከለከላችሁ ያላችሁት እንዳይሰሩ ሚዲያ ላይ ያምጣችሁ ልጆቹን እያበረታታችሁ ያላችሁ እናንተ ናችሁ ስለዚህ በህግም ከፈለጋችሁ ሂዱና ከድርጅቱ ጋር ተካሰሱ ድርጅቱ ለህግ አቅርቡት
ከዛም በኋላ ልጆቹን ህግ በወረቀት ፈለጋችሁ ስራ እንዲሰሩ ማስደረግ ትችላላችሁ። እኔ አይመለከተኝም ነው ያለው። ስለዚህ ከሱ ጋር መመላለስ ኦኬ። ስለዚህ ነገ እሱ ማለት ሲከሰስ ማለት ችግር የለም። አይመለከተኝም ካላችሁ ኖ እሱ ማለት በኋላ እናያለን። ህጉን ማለት ይመለከቷል አይመለከቱም እኔ አይደለም ነው የምንወስነው። ነገ ብንከሰው እሱ ማለት አይመለከቱም ማለት ይችላል። አሁን እሱ እንደዛ ነው ያለው አለው። خير خلاص ما في مشكلة የኢማራቱን አንተ ቴኬር ታረጋለህ። ኢማራት ላይ ካምፓኒው ይከሰሳል። የኢትዮጵያውን ደግሞ እሱ በሰዎች የህገ ወጥ ዝውውር እንዲከሰስ እናደርጋለን። በስራና ክህሎት ሚኒስቴር እኔ ሄጄ እዛ ዋናውን አግኝቼ ነው የመጣሁት። ባሁን እንዲከሰስ እናደርጋለን። የሚከፈለው መስዋዕትነት ሁሉ እንከፍላለን። እኔ ቁጭ ብዬ ላይቭ ላይ ለምኜ ለጠበቃ የሚከፈል አንተ በህገ ወጥ የሰዎች ዝውውር ትከሰሳለህ። ከነ ቤተሰብህ ብር ከበላችሁት ከነ ግብረ አበሮችህ ድርጅቱ ነው የሚመለከተው። حبيبة ما في مشكلة اعترافه على نفسه حبيبة اعترافه على نفسه እሱ በራሱ ማለት አው ተቀብያለሁ እኔ ነኝ ያመጣኋቸው አለ። ነገ እንገናኛለን ችግር የለም። ጠየቁትኝ ሆን ብዬ ነው ሪካርድ ለማስቀመጥ ነው ይሄን ጥያቄ ጠይቁት። አንተን ያመጣካቸው ወይ ስንት ከፈልኩ እያንዳንዱን ያናዘዝኩት ፎቶ ካለኝ ማስረጃ በደንብ መረጃ ሰብስቤብህ ካለው አንተ በህገ ወጥ የሰዎች ዝውውር ካልተከሰስክ እኔ ሀቢባ አይደለሁም። ጠብቀኝ። ኦኬ ካምፓኒው ነው የሚመለከተው። ካምፓኒው ኢማራት ላይ ይከሰሳል። የፈለገ ነገር ይሁን ስለ ካምፓኒው አይደል። አንተ ግን ከዚህ በኋላ ሌላ ናረገፈዱ ስትናሳ ሀቢባ ናረገፈዱ ኤላሜ ዋይ ብሪሳኒ ከና ኢጆሌ ኩዳን ኤርፖርት ተርጌ ነመሰደድ ዱበት ዴቢሰኒሩ አነመ ሰደቲ ሰነ ኪሳራ ሳኒ ሁንዱማ ጩፌ ዱበት ከራሞያሊ ረዳነ ሰፊዴራ ሰበበታን ኤርፖርት ራ ብሎክታኒ ሰበበታን ኤርፖርት ራ ብሎክታን ጀምሞ ሰበበ ወረቃን ሳኒ ቪዛን ሳኒ ማሊን ሳኒ ረኮ ቀባጀኒ ዱበት ዴቢሰኒ ብሎክ ይወን ጆሌ ሰበበ ከናፊ ሞ ጆሌን አቺት ነፊ እንጂ ኡፊ ኮቻ ወጪ መታኮት ደበሌ ኢሳንሌ ብሪ ደበለኒ ሞያሊ ረዳነ ሰፊዴራ ሲገሌ ሱኑዩ ጋሃተ ኤሚቲ ሱኑዩ ጋሃተ ኤሚቲ ኪሳራ መታኮፊ ነመራ ሊቄፋ ዶን አቤት ኪሲ ኮቲ ትደበሌ ሲገሌ ዋይ ብሪ አከሲ ጎቴ ብሪ መቀጠፌ ብሪ ማልማል ተጀሙዚ ኢኒ ኩኒ ወጪያን መሳሪት ተሙረነ ምንድነው ነው አማካሪው ግብረአበሮቹ የነገሩን ነው። ከዛ ልፍታልሽ እነዚህ ልጆች እሱ ስለ ብር ያወራ ነው አለው። እነዚህ ልጆች ስምንት ሰዎች መጥተው ኤርፖርት ገብተው ብሎክ ተደረጉ ቪዛቸው ትክክል ስላልሆነ እንደገና ከስሬ ሌላ ሰርቼላቸው በሞያሌ በኩል ብር ከስሬ አወጣቸው በሞያሌ በኩል። እሺ እና እንደዛ ነው ግብረአበሩ እየነገረው ነው አሁን። ያው አይደለም ለከሰረና እኛ ምን እናርገው ያደረገው ነው መሰለ ሙቤ ይኸውልሽ ልጆቹ የስምንቱ ልጆች ማለት ነው ሀቢባ የሆነው ምንድነው እሱ ያመጣውን በህገ ወጥ ነው። አሁን ይኸውልሽ አዳምጪ የተመለሱት እያለ ያለው እሱ 8 ልጆች ከኤርፖርት ተመልሰውብኛል አለ። ኢትዮጵያ ኤርፖርት ለምን ህገ ወጥ መንገድ ስለመጡ ማለት ነው አያሳልፏቸው። እነኛ ልጆች ሲመለሱበት ምንድነው ያደረገው? በሌላ በኩል ደግሞ አምጥቶ በሞያሌ ነው ያመጣቸው። አየሽ አሁንም በሌላ መንገድ ማለት ነው በሞያሌ ነው ያስገባዋቸው እያለ ነው ያለው። ይሄ ልጅ ማለት እጁ ሰፊ ነው። አየሹ ቤት ሌላ መንገድ አይደለም እኮ ይሄ ዋንኩም ነገር አዛን ጅራ ፖሊስ ህገ ወጥ የሰዎች ዝውውር ነው። ሂውማን ትራፊኪንግ ነው። ይሄ ትልቅ ወንጀል ነው እኮ። ይሄ ራሱ እንደ መረጃ እኮ ሊሆን ይችላል። ምክንያቱም በሌላ መንገድ ተናገርከው ሪካርድ ተደርጓል ሁሉን ነገር እኮ እሱን እኮ ነው የምልሽ እኮ ከኤርፖርት የተመለሱብኝ ነው ያለው። ያ ማለት ኤርፖርት የመለሳቸው እነኚህ ልጆች ሙሉ ሰነድ አልነበራቸው፣ ህጋዊ አልነበሩም ማለት ነው። ሰነዳቸው እያንዳንዳቸው ያስገቡበት ደረሰኝ ገንዘብ የተቀበሉት ሁሉንም መረጃ ሰብስብ ያለው እኔ አንተ እነዚህ ልጆች ካንስሌሽን አላሰጠም የምትል ከሆነ እኛ በህግ እንሄድበታለን። ታሜ ነገር